ዛፉና ጎረምሳው ደራሲ አዳም ረታ። ሰዎች ስሩ ካለው ከሲሚንቶ ተጠፍጥፎ ከተሰራ ወንበር ላይ ከተቀመጡ የሚቦን ቅርፊቱ ላያቸው ላይ ይረጭና የለበሱትን ያበላሻል። ወፎች ወደ አጠገቡ ሲበሩ በሾሆቹ ላባቸውን ይቧጥጥና ጎጆ ማደሪያ ሳሮቻቸውን ከኩምቢያቸው ያስጥላቸዋል። ዘመኑ ወቅቱ ደርሶ ለመለምኩ ሲል እንኳን ትናንሽ ቅጠሎች ያወጣና ጥቂት ደቃቅ የይስሙላ አበቦች አፈንድቶ በችኮላ ወደ እርጅና መልኩ ይመለሳል። ጭብርር ያሉ የተራቆቱ የቅርንጫፍ ክንፎቹን ወደ ተለያየ አቅጣጫ ይዘረጋና ጭቅቅት የሰነጠቃቸው የሚመስሉ ቅርፊቶቹን በንፋስ ያካል። ዋናው ግንድ አይኖቹ ዙሪያ ተፈነካክቶ የማያበለጨልጭ አጣብቂኝ ቤዥ የሙጫ ለጋጊ ተፋል። ቀን ቀን ፀሐይ ስለምታጋልጠው ያረገፋቸው እሾሃማ ቅርንጫፎቹን ዘላ ማምለጥ ትችላለች። ለስላሳ እግሮቿ እንዳይጎዱባት የምትፈልግ ማንኛውም ልጃገረድ ሲመሽ ጥላና ነፍስ መለየት ሲያዳግታት በዚህ ሁሉ ዝባዝንኬ እየተጠለፉ የሚወድቁ ወይ አካያዳቸው ስልቱ ተናክቶ የሚወዣበሩ አያሌ ሰዎች ናቸው። የፓርኩ አትክልተኞች ቢጠርጉትም ይህን ጣጣ በፍጹም ከዚያ ቦታ ማላቀቅ አልቻሉ። አንዳንዴም የቁራ ጭልፊቶች ካንጠለጠሉት የሸተተ ስጋና አጥንት ጋር ያርፉበታል። ወደ ላንጋኖ ወደ ሻለ ሐይቅ ለመብረር እረፍት ማድረግ የፈለጉ አገር አቋራጭ ወፎች ስለሚፈሩ ነው መሰል በደከመ ክንፎቻቸው የአዲስ አበባን አየር ቸብቸብ ያደረጉ ቢሆን ጉዟቸውን አያቆሙም። የፓርኩ አስተዳዳሪ ስለዚህ የዛፍ ጉዳይ ጠዋትም ከሰዓትም ማታም ቢለፈልፉ እንኳን የሚያዳምጣቸው ቀርቶ የሚሰማቸው አላገኙም። አለቃቸው ዘንድ በየጊዜው እየቀረቡ ጌታዬ፣ ይሄ ያረጀ ዛፍ ቶሎ ተነቅሎ ሌላ ችግኝ ካልረባበት ፓርኩን ያበላሸዋል ይላሉ። አቤቱታቸውን ለማሽሟጠጥና የመተቻ ሞራላቸውን ለማቁሰል ሳይሆን አይቀርም እኚህ የዋህ ሰውዬ ላይ ነጋጠባ የሞኝ ዘፈን ሁሌ አበባዬ እያሉ ያላግጡባቸዋል። እንደውም አንድ ቀን አለቃቸው በውዱ የፓርከር ብዕራቸው የመስተዋት ጠረጴዛቸውን መታ እያደረጉ እንዲህ አሏቸው። ባህል ነው እንዴ? ይሄ ዛፍ ከተማዋ ስትመሰረት የነበረ ነው። የከተማው ታሪክ ነው። የአባቶቻችን የታሪክ ቅርስ ነው። ልክ ነህ። ስራ ግን ስለሚበዛብኝ ስለዚህ ጉዳይ ዳግመኛ እየመጣ አትጨቅጭቀኝ። ከቴም አይነት በሳቅ እንደገና እየፈረሱ ይህ አሳሳቃቸው እንደ ግላቸው የባህሪ ማህተም ተቆጥሮ ሳቂው ከንቲባ ይላቸዋል ጋዜጣውና ጋዜጠኛው ሁሉ። አንድ ጎረምሳ በስንት ልምምጥ ጓደኛው ያደረጋትን ልጃገረድ ለመጀመሪያ ጊዜ ሽርሽር ልውሰድሽ ብሎ የእምቡጥ አበቦች ትዕይንት ሊጋብዛት በአረንጓዴ ሳር አስማት ሊሰብካት ወደ ፓርኩ ይወስዳታል። ሲጀመር ፊት ለፊት ተደፋፍረው አይተያዩም ነበር። ሲጀመር እንዲህ አይደል? ቀስ በቀስ ግን በፓርኩ ሲመላለሱ ሎጋ ለሎጋ ሲያወጋ ነጋ ተብሎ ሲለ በአየር ውስጥ እየተንቀጠቀጡ የሚበሩ ቢራቢሮዎችን በአበባ ዱቄት ራሳቸውን የሚቀባቡ ንቦችን ሲያዩ ደስታ እየተበተባቸው ሄዶ እጅ ለእጅ ተያያዙ። ኮረዳዋ በስየታ እየሰከነች የመንፈስ ሚዛኗን እየሳተች በፍትወት መወራጨት ስትጀምር እንደምንም አድርጎ ሊስማት ሎጋ ለሎጋ ሲሳሳም ነጋ እንዲባል እዚህ ዛፍ ስር ወዳለው መቀመጫ ወሰዳት። ሲሚንቶ ከደለደለው ከዋናው የፓርኩ ጎዳና ወጥተው በሳሩ ሲራመዱ
እሾሆቹን አግጥጦ የሚጠብቅ አንድ መሬት የወደቀ ቅርንጫፍ ለስላሳ ወፍራም ባቷን ቧጠጣት። ጠብደል ያለውን በኮረዳነቱ የሚነደውን ቆስላና ደንግጣጮች ሰዎች ዞር ዞር እያሉ አዩአት። ነገሩ አሳፍሯት ወደ ልጁ ትከሻ ልጥፍ አለች። እሱም ዛፉ ስር ካለው የሲሚንቶ ወንበር ላይ እያባበለ አስቀመጣትና ንጹህ ማረብ ከኪሱ አውጥቶ የተቧጠጠችበትን ቦታ ሊጠርግላት ሲያጎነብስ አይኖቿን በእንባ ጠል ሞልታ ትህትናው አንጀቷን እየበላው ለሁል ጊዜም ያቆራረጣቸው ትልቅ ነገር ተፈጠረ። እንግዲህ ልጅቷ ቆንጆ ናት። ደግሞ እግሯ ብቻ ሳይሆን የማያምር ቦታ የላትም። ለምሳሌ ጸጉሯ ከፊት ለፊት አይኗ ድረስ ይደፋና ወደ ኋላዋ ደግሞ ቂጧ ውስጥ እንደሚሰወር ጥቁር ፏፏቴ ይወርዳል። ለጸጉር ግድ የማይሰጠው አያሌ ቢሆንም ከዛሬ ነገ ትወደኛለች እንደወደድኳት እያለ እግሮቿ ስር ተንበርክኮ ንጹህ ጨርቅ ሰማያዊ መስመሮች ያሉበት ማረባ ወጣና ከትህትና በታች ስቶኪንጓን ገልቦ የተፋቀችበትን ቦታ እየጠረገላት እያለ ዛፉ ላይ ከተቀመጡት ወፎች ከአንዱ እግሮች መሃል የኩስንክብል ነጭ፣ ቡላ፣ ጥቁር፣ ነጭ እየተገለባበጠ ወርዳ የቆንጆዋ ልጅ መሃል አናት ላይ ወደቀች። ልጅቷን በድንጋጤ ከተቀመጠችበት ተስፈንጥራ ተነስታ እሪ አለች። በደመ ነፍስም የወነጨፈችው እግሯ ልጁን ደረቱ ላይ ስለደቀው ድንገተኛም በመደለዙ ሚዛኑን ስቶ በጀርባው ወደቀ። ሁኔታውን ያዩ ሰዎች በመገረም ሳቁ። እሷ ግን ስቶኪንጓን ወደ ላይ እየሰበሰበች የተበላሸ ጸጉሯን ለመሸፈን እየጣጣረች ልጁን ወደቀበት ትታው ከፓርኩ እየሮጠች ወጣች። ከዚህ አደናጋሪ ገጠመኝ በኋላ ልጁ ስልክ ቤቷ እየደወለ ቢጠራት ቢያስጠራት ደግማ ልታየው ፈቃደኛ አልነበረችም። ነገ ከነገ ወዲያ ከዚያ ወዲያ ምናምን እያለ ደግሞ ሐሳቡን ምኞቱን ሊነግራት ቢያባብላት ቢላት ቢሰራት ፈራችው፣ ደበራት እና እምቢ አለችው። ተለያዩ። በነፍስና በስጋው የተመኛት ልጅ የበረገገችበት ነገር እንደው ናላውን ያዞረው ጀመር። አንድ ዕለት ለመጀመሪያና ለመጨረሻ ጊዜ ሁለቱ አብረው በሄዱበት መንገድ ትዝታውን ለመቀስቀስና ሆን ብሎ በእጦቱ ለመሰቃየት በፓርኩ ውስጥ ሲያልፍ እዚህ ውስጥ የደረሰባትንና የደረሰበትን ነገር ከመጀመሪያ እስከ መጨረሻ በሐሳቡ ሲኖረው የዚያን ዕለት ዛፉ ደግሞ የማስቀየም ውድድር የያዘ ይመስል ነበር። ትውከት አለ አይደል? ቅርፊቱ ቆዳው ላይ ተጠመዛዘው የሚወርዱት ደቃቃ የሙጫ ጅረቶች የሰካራም ትውከት ይመስላሉ። ጭፍርር ብለው በወቅቱ ቅርንጫፎቹ ጣቶቹና ክርኖቹ በቡጥጫ ብቻ ከአየሩ ደም ለመውጋት የሚችል ይመስላል። ሰይጣን ከተለመደ መልአክ ይሆናል የሚባል ተረት ሰው ሲል ሰምተውና መስሏቸው እንደሆነ እንጃ ኩምቢያቸውን ረዣዥም ጥሩር የመሰለ ላባ የተከናነቡ ወፎች ቤታቸውን ሰርተውበታል። ለልጁ ፓርክ ውስጥ ካሉ የሚያምሩ አትክልቶች ዛፉ የተለየ መስሎ ታየው። ይህ አሮጌ ዛፍ ቅርንጫፉን ጥሎ አብሯት ተኝቶ ዳብሶት የማያውቀውን የሴት ጓደኛውን የባት ድንግል ወሰደ። ቆዳዋን መቅደዱና ደሟን ማፍሰስ አንሶት በማይሆን ጊዜ ስዶፎች እንዲቀመጡበት ጋብዞ የማያምር ነገር መሃል አናቷ ላይ አንጠባጠበባት። ታዲያ ይሄ ሰበብ ሆኖ ተለያዩ። መቼም አንድ ቀን ይሄን ጉዳት መቀበሉ አይቀርም። የዚያኑ ቀን ማታ ይሁን ወይም ትንሽ ከርሞ የሚያውቅ የለም ልጁ እቤቱ ሰክሮ ይገባና አባቱ ቆልፎ ጋራዥ ውስጥ የሚያስቀምጠውን የኤሌክትሪክ መጋዝ ይዞ ወጣ። ዛፉን መቁረጥ ቀርቶ ከነፍራቃ ቅጠሎቹ አንዲት ብትቀነጠስ እንደሚያሳስረው ያውቃል። ሲተረትም ሳይሰማ አይቀር
በአባት ዛፍና በባት የለም ዋዛ። በፓርኩ መግቢያና ውስጥ ብዙ ነገር በማስታወቂያ መልክ ተዘርዝሯል። ለምሳሌ አትክልቶቹን እንንከባከባቸው፣ ያሳዝኑናል። አትክልት መቁረጥ በሕግ ያስቀጣል። የፓርኮች መኖር ለነፍስ ደስታን ይሰጣል። በመጀመሪያ በፓርኩ መግቢያ አለ ቅስት ላይ በትልቅ የእንጨት ሰሌዳ ይህንን ዛፍ አትጠጉት ብሎ ጽፎ ሊለጥፍ ነበር። ግን ጠዋት ላይ ዘበኞች ያነሱትና ምናልባት በጋዜጣ ላይ እሱን አነጣጥረውም ባይሆን አለ አይደል ፓርክ ረባሾች በሚል አርዕስት ስር ስነ ስርዓት ማጉደል ጸባያቸው የሆነ በሚል አርዕስት ስር ይረግሙት ይሆናል። እርግማኑ መጣ አልመጣ የትም ባይደርስ ብቻ እንደው የሱ ተልካሻ ተቃውሞ ግቡን ላይ ያገኝ ይችላል። እንደውም ወረቀቱን ወይም ክርታሱን ለመስቀል ግንድ ላይ ምስማር የሚመታበት መዶሻ ሲጮህ ሰምተው ዘበኞች መጥተው ቢይዙትስ? ይዘውስ እስር ቤት ወስደው ቢጠይቁት? ዛፉ ከማፈቅራት ልጅ አጣላኝ፣ ከወደፊት ሚስቴ አፋታኝ ቢላቸው ያምናሉ? ለጠንካራ ተከራካሪ ደግሞ ሰበብ ኩልሽ ነገር ነው። እንደውም እሱ አለኝ በሚለው ሰበብ ባለስልጣኖች የተገላቢጦች ሊጫወቱበት ይችላሉ። አለ አይደል እንዲህ አይነት ሆን ብለው የሚረብሹ እያሉ እንኳን ሰው ፓርኩም በሰላም አይቀመጥ ብለው የኤሌክትሪክ መጋዙን ይዞ በጨለማ ወላ የዚያን ዕለት ማታ ዘበኞችም አልነበሩ፣ ጸጥታ ጠባቂዎችም አልነበሩ። ምናልባት ሞተር ሲጮህ ሰምተው የተበላሸች መኪና እየተፈተሸች መስሏቸው ብቅ ብለን እንይ ሳይሉ ቀርተው ይሆናል። ዛፉ ሲወድቅ እንኳን በጣም ጮሆ ነበር። ሲወድቅም የሚያማምሩ አበቦች፣ ቅጠሎች፣ በዓይን ማየት የሚያዳግቱ ትናንሽ ነፍሳቶች እንኳን ሰላም አልነበራቸውም። አጠገቡ የነበሩትም አንዳንድ ዛፎች ግንዳቸው ሳይላላት ከግንዶቻቸው ተበጥሰው ሳይወድቁ አካላቸው ሳይጨፈለቅ አይቀርም። ጠዋት ላይ ፓርኩን ለመጥረግ ሰራተኞች ሲገቡ ዛፉ መውደቁ ብቻ ሳይሆን ጉድ መፈጸሚያው አይታወቅምና ዛፉ የተቆረጠበት የኤሌክትሪክ መጋዝም ከጎኑ ወድቋል። ከመጋዙ ትንሽ ራቅ ብሎ በደም የተነከረ የጎረምሳው ሰውነት የዛፉ ቅርንጫፎች ተጭነው ተጋድሟል። አትክልተኛውም እየፈራ በዱማው የእንጨት እጀታ ልጁን ቢነካካው ደርቋል። የመጋዙ ሞተር ግን አልጠፋም። ኋላ ዘግይቶ ነው የፓርኮቹ አስተዳደር ኤሌክትሪሻን መጥቶ ከዝዝታው ያቆመው። መቼም በዚያች ከተማ እባብ አበባ ስር ይደበቃል። የሚያስገርመው ነገር ከጀርባ ነው ያለው። እንደሚባለው ከተማዋ ትልልቅ ፓርኮች ስላላት ውብ ነች ብለው ይሰይሟት እንጂ ሰው ማገዶ ይቸገራል ይሉታል። ታዲያ ግን የፓርኩ አስተዳደር ያን ዛፍ ቆርጦ ኩቢ ሜትር ሰርቶ ለመሸጥ የሰው ኃይልም የለው። ደግሞ ለብዙ ዘመን ተንከባክበው ያሳደጉትን የፓርክ አድባር ሰርሳሪ እብድ ሌሊት ገብቶ ሲቆርጠው ያሳዝናልም። የተቆረጠው ዛፍ ኩቢ ሜትር ይሰራ ብለው ከመወሰናቸው በፊት ዋናው አለቃ ሙዚየም ብትሰሩለትስ እያሉ ነበር አሉ። ብቻ የማገዶው ችግር ይብሳል። ከፕሮቲን ይልቅ እሳት ሳይሞቅ አይቀርም እንዲሉ ለዚህ ይመስላል መለከት ተነፍቶ ሰው ተጠራርቶ ቆራርጦ ይወሰድ የተባለው። ተቆራረጣ ቆሞ ከተኛ ይልቅ ተጋድሞ የሚፈራገጥ ይጎዳል መሰል። የእንጨቱ ፍንጣሪ አይኑን ያልመታው የለም። ብልጠትም እንደ ውሸት ስለረከሰ ሳይሆን አይቀርም ዛፉ ላይ በሙጥኝ ሰፍረው የነበሩ አንዳንድ አሞራዎችና ዛፍ ላይ ቆመው ወደ ወደቀው አግድም የጎሪጥ እያዩ ከቅርንጫፉ ወደ ቅርንጫፍ እየዘለሉ ሲዘዋወሩ አናውቅህም እንጂ ብናውቅ ኖሮማ በክንፋችን ጥፊ በኩምቢያችን ዶማ ከባለመጋዞች አንዱን ሳናደማ አይቀርም ነበራ የሚሉ ይመስላሉ። ብልጥነትም እንደ ውሸት ወገን ስለሌላት ብቻ ማገዶም ስለሚቸግር
ደረቅ እንጨት ደግሞ ሲነዳ ይጣል ስለሚያሰኝ ከእንቁላሉ ፕሮቲንም የእንጨቱ ሙቀት ስለሚረክስ ተነክቶባቸው የሰማቸው አልነበረም ይላሉ። እንቁላል እግር ያወጣል ቢባልም ቀኑ ካልደረሰ አይሰራትም እንጂ ዛፉ ተቆረጠ። ዛፉ የወደቀ ሌሊት አያሌ ጫጭቶች፣ አዕዋፋት ለአቅመ በረራ ሳይደርሱ ቀሩ። ታዲያ የፓርኩ ተጠቃሚ የዶሮ እንጂ የወፍ እንቁላል አይበላ። ከፕሮቲን ይልቅ እሳት ይሞቃል ስለሚባል ተጨፍልቀው ቢያልቁ ማን ግድ አለው? ብዙም ሳይቆይ ዛፉን ቆራርጠውና ሸራርፈው አፈር ሸፍነው መሬቱን አስተካክለው ሳር ዘሩበት። የማንም አጭር አፍንጫ ዛሬን ብቻ ያሸታል ይሌለ ተረት። ሌሎች ሰዎችም ነዋሪዎችም ፍቅረኞችም እንዲህ የመሳሰሉ አትክልተኞችም ይህን የዛፉን ነገር አሳምረው ረሱት። ብቻ አሮጌ ነገር ቀስም ባይኖረውም ብቻ አንደኛ ዛሬ ባይታዩም ምናልባት ክረምት ሲገባ ይሄ ያረጀ ዛፍ ሲበትናቸው የኖሩ የዚህ ዛፍ ዘሮች አበባና ሳሮች መሃል ይበቅሉና ያልሆነ የማያምር ችግር ይፈጥራሉ። የተፈጨ የከብት ደም ለማዳበሪያ ይሆናል ስለተባለ ሳይሆን አይቀርም የፈሰሰው የጎረምሳው ደም ቶሎ እንዲያንሰራሩ ሳይቀሰቅሳቸው አይቀር። የሚገርም ነው። የበቀለ አስተዳደግ ፈጣን ነው ይላሉ ፍሎሪስቶች ወይም ስለ አበባ የሚያጠኑ ጠበብት። ሁለተኛ መቼም ዛፍ አለ ስሩ አይኖር። ታዲያ አንዳች የሚያክል ዛፍ ያለ ስር ያውም ያለ ረጅም ስር እንዲያይፋፋ እሱን የሚያክል ነገር ከመሬት ውስጥ በስራ ስር መልክ ያስቀምጣል። ማስቀመጡ አይቀር። መሬት መስተዋት ናት። የነጻ ትግል ኤክስፐርቶች እንደሚሉትማ ከተወረወረ 1 እና 2 ነጥብ ቡጥ ያድክሞ ጥሎ በእግር በእጅ ማሳሰሩ መተብተቡ ይበልጣል ይላሉ። ታዲያ ዛፍን ከላይ ቆርጦ በጉራው በትዕቢቱ ሰው ቢቁነጠነጥ ሲጭርና ሲያናፍር ማን ያውቃል? ከስር ለስር የሸበቱ የተዘነጉ የተናቁ ስሮች ጥፍራቸውን አርዝመው የአዳዲስ ዛፎችን እግር ቅርፊት ይፍቁ እላያቸውም ላይ ተቀምጠው ያፍኗቸው ይሆናል። ከዛፉ መቆረጥ አደጋ ወዲህ ማታ እንዲጠብቁ የተቀጠሩት ዋርዲያ ምን ሳር ላይ እንዳስተኛቸው ሳንጠይቅ የሚሉትን ካዳመጥን እንዲህ ይላሉ። አንድ ቀን ጆሮዬን መሬት ላይ አድርጌ ሳዳምጥ እንደው እንደ ሳቅ አይነት ነገር ከስሬ መሬቱ በጥ 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 ይላል። የበጥን ትርጉም መጠየቅ አያስፈልግም። ምን እንደሚሉ ከገባን ሁሌ በጥ 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 ይላሉ። መሬቱን በሙሉ ቆፍረው ስሮቹን እንዳይነቃቅሉ መቼም ውሳኔው የላቸው። ሽማግሌው ጋደም ብለው እያዳመጡ ልባቸው ቦጭ 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 ከበጥ በጥ ጋር ለሷ ሲል ጓደኛዋ እንደሞተ ያላወቀችው ወይም ያልተረዳችው ኮረዳ ያልተረዳችው ሐሳቦቹ ወደ ጭንቅላቷ እንዳይገቡ ጸጉሯ ስለሚያግዳቸው ነው ይላሉ ስለ ነገሩ የሰሙ ታዛቢዎች። አንድ ቀን መታ ዛፉ ተቆረጠበት ፓርክ ላይ በጀርባዋ ተጋድማ እየተዝናናች ማስቲካ ታኝክ ነበር አሉ። ጥር 1977 አዲስ አበባ። ተጻፈ በአዳም ረታ።